በጣም ብዙ ተማሪዎች ከሚፈሩና ይህ ሳብጀክት አይገባኝም ብሎ ከሚያስቡ ሳብጀክት መካከል አንደኛው ማትስ ነው። ይህ የሆነበት ምክንያት ለምን ይመስላችኋል? ምክንያታቸው ለምን እንደሆነ በዚህ ቪዲዮ እነግራችኋለሁ። ምክንያቱም ብቻ አልነግራችሁም፣ እንዴት ይሄንን ነገር ሶልቭ አድርጋችሁ የማትስ ውጤታችሁን ከፍ እንዴት እንደምታደርጉ በዚህ ቪዲዮ የምነግራችሁ ይሆናል። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። ማትስ ላይ እንዴት ናችሁ? ጎበዝ ተማሪ ናችሁ ወይስ ሚዲየም ተማሪ ናችሁ? ወይስ ማትስ በጭራሽ ለኔ አይገባም ብላችሁ ከምታስቡ ተማሪዎች መካከል ናችሁ? ሁላችሁም እስኪ መልሳችሁን ኮመንት ላይ ጻፉልኝ። እና በዚህ ቪዲዮ ከ9ኛ ክፍል እስከ 12ኛ ክፍል ያላችሁ ተማሪዎች እንዴት በማትስ አሪፍ ውጤት መስራት እንደምትችሉ የምነግራችሁ ይሆናል። ስለዚህ ይህንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። በጣም ብዙ ተማሪዎች በማትስ የሚጎዱበትና ውጤት የማይሰሩበት ትልቁ ምክንያታቸው ማትስ ከባድ ሆኖ አይደለም። ትልቁ ምክንያታቸውን ልንገራችሁ። አንደኛ ላይ ማትስን ፕራክቲስ ስለማያደርጉት ነው። ምክንያቱም ማትስ የፕራክቲስ ጉዳይ ነው እንጂ የማንበብ ጉዳይ አይደለም። ነገር ግን በጣም ብዙ ተማሪ የሚሰራው ስህተት ማትስን የሆነ ፕራክቲስ አያደርግም፣ ዝም ብሎ ነው የሚያነቡ። ለምሳሌ በጣም ብዙ ተማሪዎች እንዴት እንደሚያደርጉ ልንገራችሁ። የሆነ ቶፒክ ይመርጣሉ። ለምሳሌ ስለ ሪሌሽን እንደ ፈንክሽን እንበል። ከዛ የሆነ ቪዲዮ ዩቲዩብ ላይ ሰርች ያደርጋሉ፣ ያያሉ። ቪዲዮን ዝም ብሎ ያያሉ። ኦኬ ይሄ ነገር እንደዚህ ነው የሚሰራው ብሎ ያያሉ። አስተማሪው ጥያቄውን ሲሰራ ማለት ነው። ከዛ ጥያቄውን ፕራክቲስ አያደርጉም። አሁን ወደ ሌላ ፓርት ያልፋሉ። እንደዛ ያደርጋሉ። ኦኬ የገባቸው ይመስላል። ምክንያቱም እንዴት ስቴፑ እንደሚሰራ በአይናቸው ብቻ ስላዩ ማለት ነው። ከዛ ይህንን ብቻ በማየት ፈተና ላይ ይገባሉ። ፈተና ላይ ሲገቡ ምንድነው የሚፈጠረው? ያነበቡት ነገር ሙሉ በሙሉ ይረሳሉ። ከዛ የሚያመጡት ውጤት አሪፍ አይደለም ማለት ነው። በውጤታቸው ይጎዳሉ። እና በጣም ብዙ ተማሪዎች በማትስ ፌል የሚያደርጉበት ትልቁ ምክንያታቸው ፕራክቲስ አለማድረግ ነው። አንድ ነገር ልንገራችሁ፣ ማትስ ላይ የሚያስፈልገው ፕራክቲስ ነው እንጂ ዝም ብላችሁ እንደዚህ ቪዲዮውን ማየት አይደለም። ለዛ ነው በጣም ብዙ ተማሪዎች በማትስ የሚጎዱት። ሌላ ምክንያታቸው ደግሞ ሁለተኛ ላይ ሚሞራይዝ ነው የሚያደርጉት። በጣም ብዙ ተማሪ ማትስ ላይ ፎርሙላውን ነው ሚሞራይዝ የሚያደርገው፣ የሚሸመድደው። ፎርሙላው እንዴት እንደሆነ አንደርስታንድ ለማድረግ በጭራሽ አይሞክርም። በጣም ብዙ ተማሪ ጋር ያለ ችግርና ማትስ ላይ ፌል ከሚያደርጉበት ትልቁ ምክንያታቸው ሁለተኛው ደግሞ ይሄኛው ነው። በቃ ፎርሙላውን ሚሞራይዝ ያደርጋሉ፣ ከዛ ፈተና ላይ ይገባሉ። ፎርሙላው ለየትኛው ጥያቄ መጠቀም እንዳለባቸው፣ ለየትኛው ቦታ መጠቀም እንዳለባቸው አያውቁም። በቃ ዝም ብለው ፎርሙላውን ሸምድደው ፈተና ላይ ይገባሉ። ከዛ የሚያመጡት ውጤት ደግሞ ደስ የማይል ውጤት ነው ማለት ነው። እና በጣም ብዙ ተማሪዎች ማትስ ላይ ከሚጎዱበት ትልቁ ምክንያታቸው እነዚህ ሁለቱ ነው። አንደኛ ላይ ካነበቡት በኋላ ፕራክቲስ አለማድረግ ነው። ሁለተኛ ላይ ደግሞ በሚያነቡበት ሰዓት አንደርስታንድ ከማድረግ ይልቅ ሚሞራይዝ ማድረግ ላይ ፎከስ ማድረጋቸው ነው። ስለዚህ እናንተም በማትስ ፌል ማድረግ ካልፈለጋችሁና አሪፍ ውጤት መስራት ከፈለጋችሁ እነዚህን ሁለት ስህተቶች ካሁኑ ማቆም አለባችሁ። 9ኛ ክፍል ሆኖ 10ኛ ክፍል ሆኖ 11ኛ ክፍል ሆኖ 12ኛ ክፍል ሆኖ እነዚህን ሁለት ስህተቶችን ማትስ ላይ መስራት የለባችሁ። አሁን ማትስ ላይ አሪፍ ውጤት ለመስራት ምንድነው ማድረግ ያለባችሁ? አንደኛ ላይ ኮንሴፕቱን አንደርስታንድ ማድረግ አለባችሁ። ማትስ በቃ መጀመሪያ ላይ የሚያስፈልጉ አንደርስታንድ ማድረግ ነው። የሆነ መጽሐፍ ትከፍታላችሁ የማትስ ማለት ነው። ከዛ ዴፊኒሽን አለ፣ ሜቢ ቲዮረምም ሊኖር ይችላል። እሱን ታያላችሁ ማለት ነው። ወደ ፎርሙላ ከመሮጣችሁ በፊት መጀመሪያ ላይ ዴፊኒሽኑን ታያላችሁ። ዴፊኒሽኑ ምን ማለት እንደፈለገ በራሳችሁ ታስባላችሁ ማለት ነው። ኦኬ እንደዚህ ማለቱ ነው። ዴፊኒሽኑን አንደርስታንድ ካደረጋችሁ በኋላ ምንድነው የምታደርጉት? ፎርሙላ ያስቀምጣል። ከዛ ፎርሙላውን ያስቀምጣል። ይሄ ፎርሙላ እንዴት እንደመጣ ማየት አለባችሁ። ኦኬ ይሄ ዴፊኒሽን ማለት ይሄ ፎርሙላ ነው። ፎርሙላው ደግሞ የመጣበት ወይ ይሄ ነው ብላችሁ ታያላችሁ ማለት ነው። ምን አደረጋችሁ? መጀመሪያ ላይ ዴፊኒሽኑን አንደርስታንድ አድርጋችኋል። ስለዚህ ዴፊኒሽኑን አንደርስታንድ አድርጋችኋል ማለት ያ እዛ ላይ የተቀመጠው ፎርሙላ እንዴት እንደመጣ ታውቃላችሁ ማለት ነው። ፎርሙላው ደግሞ እንዴት እንደመጣ ታውቃላችሁ ማለት ኤግዛም ላይ የፈለገ እንደዛ አይነት ጥያቄ ከመጣ ትሰራላችሁ ማለት ነው። ስለዚህ ማትስ ላይ በጣም ወሳኙና የሚያስፈልገው ነገር አንደርስታንድ ለማድረግ ነው። ቪዲዮም ካያችሁ ችግር የለውም፣ ነገር ግን አንደርስታንድ ለማድረግ ሞክሩ። ዴፊኒሽኑ ምን ማለት እንደፈለገ ከዛ ፎርሙላው እንዴት እንደመጣ ለማየት ሞክሩ። ዝም ብላችሁ አሸመድዱ። ይሄ ማለት እንደዚህ ነው ብላችሁ አሸመድዱ። ፎርሙላው እንዴት እንደመጣ ቼክ አድርጉ፣ አንደርስታንድ አድርጉ። ዴፊኒሽኑን አንደርስታንድ ለማድረግ ሞክሩ። ይሄንን ዴፊኒሽን አንደርስታንድ ካደረጋችሁና ፎርሙላውን እንዴት እንደመጣ ካወቃችሁ በኋላ ሁለተኛ ላይ ደግሞ ማድረግ ያለባችሁ በጣም ብዙ ጥያቄ መስራት። በጣም ብዙ ጥያቄ ማለት ነው። በጣም ብዙ ጥያቄ ማትስ ጥያቄ ካልሰራችሁበት ምንም የለም።
አሁን ለምሳሌ ጂም ቤት ገብታችሁ መስላችሁን ማሳደግ ፈለጋችሁ። ስለዚህ ከናንተ ምንድነው የሚጠበቁ? ወርክአውት በየቀኑ ማድረግ። የሆነ ታይም ላይ ወርክአውት አድርጋችሁ አሁን የሆነ ቀን ደግሞ አልፋችሁ ወርክአውት የምታደርጉት ከሆነ ለውጥ ራሳችሁ ላይ አታዩም ማለት ነው። ማትስም ልክ እንደዚህ ነው። ስለዚህ ምንድነው የሚፈልጉ? ፕራክቲስ ማድረግ። ፕራክቲስ ስታደርጉ ምንድነው የምታገኙት? የፈለገ ጥያቄ በቀላሉ ትሰራላችሁ። ደግሞ ፕራክቲስ ስታደርጉ ከቀላል ጥያቄ ጀምሩ፣ በመጀመሪያ ማለት ነው። ቀላሉን ጥያቄ ታያላችሁ። ነገር ግን በጣም የሚጠቅማችሁ ነገር በጣም ከባድ ጥያቄዎችን በደንብ መስራት ነው። ሊከብዳችሁ ይችላል፣ ግን በደንብ ስሩ ከባድ ጥያቄዎችን። ምክንያቱም ከባድ ጥያቄዎችን በደንብ ከሰራችሁ የሆነ እንደዚህ ኢንትራንስ ኤግዛም ላይ የሚመጡትን ጥያቄዎች አታጡትም። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። በጣም ከባድ ጥያቄዎች ላይ በደንብ ፎከስ ካደረጋችሁ ኢንትራንስ ኤግዛም ላይ የሚያመጡትን የማትስ ጥያቄዎችን አታጡትም፣ እርግጠኛ ሆኜ ማለት ነው። ስለዚህ ማትስ ፕራክቲስ አድርጉ፣ ከባድ ጥያቄዎች ላይ ፎከስ አድርጉ። በየቀኑ ስሩ። ደግሞ በየቀኑ የሆነ የከበዳችሁ ጥያቄ ሲኖር ዝም ብላችሁ አትለፉት። ያንን ጥያቄ በደንብ ብሬክዳውን አድርጋችሁ ለመስራት ሞክሩ። በየቀኑ ደግሞ የሆነ በጣም ብዙ ቶፒክ አታነቡት። የሆነ ቶፒክ ታነባላችሁ፣ እዛ ላይ በደንብ ጥያቄ ስሩ። እኔ ኢንትራንስ ኤግዛም ላይ ማትስን አሪፍ ውጤት እንዳመጣ የረዳኝ ይሄ ነው። በየቀኑ ፕራክቲስ ማድረግ፣ በጣም ብዙ ጥያቄዎችን መስራት ነው። በተለይ ማለት ነው የኢንትራንስ ኤግዛም ጥያቄዎችን ለመስራት የኢንትራንስ ኤግዛም ጥያቄዎችን ብሬክዳውን አድርጋችሁ በትክክል ፕራክቲስ ካደረጋችሁ አሪፍ ውጤት ትሰራላችሁ ማትስ ላይ። ስለዚህ ማይንድ ሴታችሁን አስተካክሉ። ማትስ ከባድ አይደለም፣ ፕራክቲስ ነው የሚጠይቁ፣ አንደርስታንዲንግ ነው የሚጠይቁ። ከባድ አድርጋችሁ አታስቡት። በተፈጥሮ የሚሰጥ የሆነ ታለንት ለሆነ ሰዎች ብቻ የሚሰጥ ነገር አይደለም። እናንተም አንብባችሁ ማትስ ላይ አሪፍ ውጤት መስራት ትችላላችሁ። ራሳችሁን ማሳመን አለባችሁ። በትክክል ፕራክቲስ ካደረጋችሁ ፎርሙላውን አንደርስታንድ ካደረጋችሁ ለምን እንዴት እንደምትጠቀሙ ያ ፎርሙላ ለየትኛው ቦታ እንደምትጠቀሙ ለየትኛው ጥያቄ እንደምትጠቀሙ በትክክል አንደርስታንድ ካደረጋችሁ ማትስ ላይ አሪፍ ውጤት ማታመጡበት ምንም ምክንያት የለም። ስለዚህ የማትስን ቲዮረሞች ዲፊኒሽኖችን አንደርስታንድ አድርጉ። ብዙ ጥያቄ ስሩበት። የተሳሳታችሁ ነገር መልሳችሁ ቼክ አድርጉ። ማትስ ላይ አሪፍ ውጤት ታመጣላችሁ። ማትስ ከባድ አይደለም፣ የፕራክቲስ ጉዳይ ነው። ስለዚህ ፕራክቲስ አድርጉ። ማትስን በዚህ መልክ መዘጋጀት ትችላላችሁ ማለት ነው። ጥያቄ ካላችሁ ኮመንት ላይ መጻፍ እንዳትረሱ። በጣም ጠቃሚ ነገር እንደተማራችሁ ተስፋ አድርጋለሁ። ስለዚህ በቀጣይ ደግሞ በሚገርም ሐሳብ እስከምንገናኝ ድረስ ደህና ቆዩልኝ።